በዛ ፊቷ ምናምን በላብዞ ፎቶ አይደለም ወንድሜ ማን እንደዛ አደረጋት ብለህ ነው አንተ? ዳኒ እሱ ድራማ ነው። ብዙ ድራማ ተሰርቷል እኮ አላየህም እንዴ? ኢቨን ሳልሳ ሲደንሱ ራሱ ብዙ ድራማ ተሰርቷል። እሷ ተመታችም ነው የምትሉት እናንተ? ወይ ማርሽ ዳኒ ተመታችም እሷ ማለት ነው። ያው ፋውን ፒክቸሩ ላይ ያየነው ፎቶዎች በሙሉ ዳኒ እየሰማኝ ነው። የምሰማኝ ከሆነ እኛ ቀነኒ አንዷለም ቀነኒ የመግደል አንድ ምልክት አንድ ነገርም አላየንም ማለት ነው። የሆነ መረጃ ማለት ነው። ግን አሁን ይሄንን ቪዲዮ የምናየው አሁን በአይን የምታየው ቪዲዮ ቀነኒ ላይ ስትባት በብር ላይ እንደተጣሉ እሷም በጣም ተናዳ እኔ ህግ ተጠቀማለሁ ስለ ህግ አትበይ ምናምን እኔ ሰራልሻለሁ እንደዚህ ያደርግልሻለሁ የፈለኩትን ነገር አደርግሻለሁ የሚል ይዛቸው ሰውየውን ብቻ ሳይሆን የሱን ግሩፖች የሱን እንዳለ ቤቱን ትፈትሻለህ ኮምፒውተሮቹን ምን አይነት ቪዲዮ ስቀርጻት እንደነበረ ማለት ነው። አብራቸው ቪዲዮ ሲሰሩ የነበሩ ሰዎች ናቸው አባ። ስለዚህ አንዷለም ደግሞ የቀነኒን የሚያግጀል መረጃ ምንም እኔ ያየሁት እስካሁን የለም። እኔ አንዷለም ከበር ማድረግ አይደለም ሰውን የገደለ ሰው ለህግ ማቅረብ አለበት። ግን እንደዚህ አይነት ማስረጃ ከተገኘ እንዴት ነው ፖሊስ የማይመረምረው? እስካሁን ቪዲዮ ይመለከተው አካል እንደገና የውለ በአቅራቢያክ የሆነ ሰው የሆነ ነገር ከሆነ ኦፍ ኮርስ ተጠረጠራለ በዙሪያዋ ያለ ሰው ነው እና ምንድነው ምርመራ ይካሄዳል እንደ አብርሃም ሰላይ ማለት ነው። ገቡ እኔ የምጠይቃቸው እኔ ሚስቴ እስከሆነች ድረስ ከኔ ጋር አይደል ያብራራለችው የሚደርስባትን ነገር ሁሉ አውቃለሁ ብዬ ነው ማለት ነው። እኮ የውለ ህግ ራሱ አውቃለሁ ብዬ ነው ማለት የምን ህግ ነው? አብርሃም ሸላይ ይሄ ስለ ቪዲዮ ስለዚህ ቪዲዮ ነው። እኛ ለምንድን ነው ሌላ ቦታ የምትሄዱት? ይኸው ኢትዮጵያ የሚባል ውሸታሞች ናቸው የምለው ለዚህ ነው። አንዷለም ሲገላት ምንም የሚያሳይ ቪዲዮ ለማየትማ አትሞክር ስለ ያኔ ይሄ የፖሊስ ስራ ነው መርምሮ ምናምን መድረስ ያለበት እንጂ እያንዳንዱ ኢትዮጵያዊ እሷ ቤት ውስጥ እኮ ቁጭ ብሎ አይ ግን አሁን ፍትህ ከማግኘት አኳያ ነው ሁሉም አስተያየት የሚሰጠው። ልጅቷ የአንዷለም ሚስት ነች። ሚስት እስከሆነች ድረስ አሁን በሚወጡት ፒክቸሮች ምናምን ሊደበድባት አቢዩዝ ያደርጋት እንደነበር ነው የሚያስታውቀው። እና ከዛ አንጻር ይሄ ሰውዬ ካለው ባህሪ ይገላል ብሎ ነው ብዙ ሰው እምነቱን የሚጥለው። ይሄን ነገር ግን መንግስት ነው ህግ ካለ ፍትህ መስጠት ያለበት። ማን ዳኒ ያ ድራማ ነው ውሸት ነው። ይደበድባታል ይሰክራል ምናምን ያ ድራማ ነው። እንደዛ አይነት ነገር የለም። ቆይ ክላሽ ቤት ውስጥ ተኮሰ ተባለ ለምን እንዴት ነው ጎረቤት አይሰማም እንዴ? ክላሽ ቤት ውስጥ ስትተኮስ ወንድሜ እንዴት ሰው ክላሽ ቤት ወንድም እኮ ተናገረ እኮ አይደል? እንግዲህ ወንድሟ የሚበልጥ የለም ሲተኮስ ወንድሟ አይደለም እሱ ወንድሟ አይደለም ሽጉጥ ተኩሷል እና እሱ የተለያየ ነገር ነው የተናገረው። እሱ አንድ ተጨባጭ ያለው ነገር እንኳን አንድ ቤት ሌላ ተናግሮ ሌላ ቤት ደግሞ ሌላ ነገር ነው የሚናገረውና የሱን እንደ ተናግሯል ብለህ ባትወስደው ይኸውልህ ወንድሟ አይደለም ወንድምሽ የሚበልጥ ሰው ያላስብም። እኔ አሁን ወንድሙ ከእህቴ የሚቀርብ ሰው አለ ብዬ አላስብም። እንደዛ ካየ እንዴት አብረው እና አባት ትንሽ ኢንፎርሜሽን ሊኖራቸው ይችላል ማለት ነው። አንተ ዝም ብለህ ሌላ ወሬ ለማውራት ከመጣ አስወጣለሁ። ይኸውልህ ወንድሟ አይደለም አባቷ በቪዲዮ ቀርጬ ያስቀመጥኳለ የቀነኒ አባት ወንድሟ አይደለም እኔ ነኝ ያሳደግኩት የደሃ ልጅ ነው ወንድሟ አይደለም ነው ያለኝ። እሷ አሁን ጀስቲስ ፎር ቀነኒ የምለው ወንድሜ አይደለም ኢንተርቪው ተደርጓል። የቀነኒ ወንድም አይደለም አባቷ የነገረኝ በሊቭ ላይ ነው እንደውም የቀረጽኩኝ ማለት ነው። ኦሮሞ እኔ ደስ ያለኝ ነገር ኦሮሞ ቆይ አሁን እሱ ከስር ወጥቷል አይደል? ለምንድን ነው በሚዲያ መጥቶ
እውነታውን ሊናገር ፈቃደኛ ያልሆነ የተደበቀበት ምክንያት ምን? ዳኒ ጉዳዩ እኮ ታጥርፋለሁ ያሳይ ብዙ ነገሮች አሉ። ምንም ኖ አይ እኔ ለምሳሌ ነፃ በሆን ወጥቼ በሚዲያ ለምን እንዴ ነፃ እና ለሚመለከተው አካል ነው እንጂ እኔ ሚስቴክ ሆነች እኔ ለሚዲያ ለምን እጄ ከሌለበት ባገኘሁት መድረክ ወጥቼ ከሚስቴክ ሌላ ስልክ ካለሽ ያንን ቪዲዮ አሰሚ ያንሻለሁ የሚል የዛተባት ቪዲዮ የተገኘውን ትተን ለምንድን ነው ያላየነውን ነገር መረጃ ያሌለውን ነገር የምናወራ? ኖ አይ ሳይሆን እጁ ከደም ንጹህ ከሆነ ባገኘው መድረክ ላይ ላክልኝ እስቲ በላፕቶፕ ልኬ ከፍቼ ያሰማችኋለሁ። ላክልኝ እስቲ ያው ቲክቶክ ላይ አስቀምጫለሁ እንጂ መጀመሪያ ቪዲዮ ላይ ሮባሌ እስቲ አንድ የሆነ ነገር ልናገርና ለዳንም ግልጽ እንደሆንለት ቀጥል። እድል ከሰጠን ልናገር። ታባባሪ ፕሊዝ ቀጥል። ሼር ታባባሪ ልቀጥል ሮባሌ? አዎ ድምጽ አይሰማም እንዴ? ቀጥል። አይሰማል። አንተ ይሰማል እኮ አንዴ ምን ሆነ መሰለ ይሄንን ቪዲዮ መቼ መሰለ የተለቀቀው? ይውርለት የነገ እንት ነው ማለት ነው። የነገ ሳምንት ተለቀቀ። ከዛ 4 ሰዓት አካባቢ ለሁሉም ሰው ለአንተም ለብዙ ሰው ሼር ካደረግኩኝ በኋላ እናንተ እዛን አላያችሁትም ነበር። ሼር የተደረገውን 4 ሰዓት ላይ ከዚህ ከእንትኑ ላይ ወረደ ማለት ነው። ፕራይቬት ተደረገ። ከዛ ልጁ ላይ ጻፍኩኝ። ልጁ ስለማውቀው የፖስተው ልጅ ያንን የደለትከውን ቪዲዮ በግም በግድም ቢሆን ታመጣለህ ብዬ ጻፍኩለት ማለት ነው። ከዛ ያንን የጻፍኩለትን ከእኛው ቪዲዮ ከሌላ ሰው አውርዶት ነበርና ቪዲዮ ከተገኘ በኋላ ከልጁ ጋር ልጁ እንትን አለኝ አወራንና እኔ ያወረርኩት አለ ቤተሰቦች ተረብሸዋል፣ ሚስቴ እርጉዝ ናትና ቤት ባለ አረ እባክህን ይሄንን ነገር አጥፋልኝ ሲለኝ ጊዜ ነው ያጠፋሁት እንጂ ፈርቼ አይደለም ነው ያለኝ ሰውየው ማለት ነው። ማን ነው እንደዚህ ያለው? ያ ሲፎክርበት የነበረ ሰውዬ ነው። ቪዲዮውን አጥፋልኝ ቤተሰቦቼ እየተረበሹ ነው። ይኸውልህ እሺ እዚህ ጋር ጥያቄ ላይ እሷ ላይ ስዝት የነበረው ሰው ነው። ቤተሰቦች ስለተረበሹ ነው ያጠፋው ያለ እሱ ነው ፖስት ያደረገው ራሱ ቀዩ ልጅ ፖስት ያደረገው ሌላ ሰው ነው። ግን አጥፋልኝ ያለው ያ ሲፎክርባት የነበረው ሰው አጥፋልኝ ቪዲዮ ነው። የእሷ የቀነኒን ቪዲዮ መጀመሪያ ማን ነው ፖስት ያደረገው? መጀመሪያ ናኦል አዲ የሚባል ልጅ ነው። እንትን በውስጥ ልክላል የእሱን እንትን የት ነው የምኖረው? ናኦል አዲ እዚህ ፍንፍኔ ውስጥ ነው። ኦኬ እሺ ijoolleen keenya warri daninnati keessa hojjettan yookaan warri poolisii keessa hojjettan jala jiraattan kottaa ol seenaa ragaa akkasinii ta'uu fi viidiyoo poost goonee jirraa qananii akka tarkaanfii irratti fudhatu nama afaan amaariffaatiin dubbatu argannee jirraa viidiyoo sannataa tolaala ኦኬ ቀጥለ ከዛ ቤተሰቦቹ ምን ሆነው ነው የምረበሹት? በቃ ይሄንን ቪዲዮ አይቶ እየተረበሹ ነው ያለው። ማን ነው ናኦል የሚባለው? ይሄ ቲክቶከሩ ነው። እዚህ ፍንፍኔ ውስጥ ዞር እያለ ቪዲዮ የሚቀርጽ አይ አይደለም። ብዙም እንትን አይልም ልጁ። አይ ችግር የለው። ሼር እንትኑን ፔጁን ሼር አደርግላለሁ ማለት ይችላል። አሁን እናንተ እያላችሁ ያላችሁት ነገር እኮ አልገባኝም። ልጁን አላውቅም። ልጅቷ የተገደለችው ቤት ውስጥ ነው። እሱን የሚያክሰው አለ አሁን ከሱ እና ሌላ ሰው ገደላት ነው እያላችሁ ያላችሁ። ዳኒ አንተ ዳኒ ማን ነው? ወይ ዳኒ እስቲ ምንድን ነው የምታወራው? ኖ ልጅቷ የተገደለችው ከቤቷ ተወርውራ ነው አይደል? እና
ሌላ ሰው መጥቶ ወርውሮ ነው የጣላን ከቤቱ አላችሁት ወይስ አይደለም? ዳኒ ቆይ አንተ ወይም ሂድና የኔ ቪዲዮ መጀመሪያ ላይ ያለው እስከ መጨረሻ ድረስ አዳምጥ። እዛ ውስጥ ቪዲዮውን አስቀምጬዋለሁ። እኛ ከዛ ቪዲዮ ላይ እያወራን ነው። ሌላ አዲስ ቪዲዮ ተለቋል። አሁን እኮ ምንም ምንድን ነው ወረዲ ከልጅቷ ጋር ተጣልቶ እንደዚህ ያደርግሻለሁ የሚል በቀለሜ ላይ የሚፎክር የራሷ የስራ ጓደኛ ነው ይመስለኛል። ምክንያቱም በበር ላይ ነው ኦሮሞ ነበር የሚመስለው። አሁን ከአንተ ቪዲዮ ላይ እንዳየሁት አይቷል። ኦሮሞ ኦብሳኖ ማን ነው የተናገረ? ዋን ሮበሬ ማን ናደዘለት አይባልም። ዝም በል። አማርኛ መስሎ ሰዎች አያቸው የቀነኒን እውነት የሚደብቁ እንደዚህ አይነት ሰዎች ናቸው። እኛ እኮ በውስጥ መጥቶ የነገሩን አንድ ሆነ። ከሁለት ወር በፊትም አንድ ሰው እዚህ ቤት ይመጣና ምንድነው የምለው አንድ ወፍራም ልጅ ነው ቀነኒን የገደለው እንደዚህ አይነት መልኩ ልክ ልጁ እሷ ላይ ምዝተው ደግሞ ልክ አንድ ሆነ ማለት ነው መልኩ። እኛ የምንለው አሁን ይሄ ልጅ ገደላል። አሁን ይሄ ሲፎክርባት የነበረው ግን እንደዚህ አደርጋለሁ ብሎ የዛተ ሰው ላይ ዛቶ ተይዞ ሊመረመር ይገባል። የእሱ ላፕቶፖች ሁሉ ሊመረመሩ ቪዲዮ ሲቀርጽ የነበረው ልጅ ነው እንግዲህ እሷ እንደምትለው እና በስራ ላይ በብር ላይ ነው ተጣሉት። እንዴት ነው እኔ 100,000 ብር ብቻ የሚደርሰኝ በሁሉ በኩል ብሎክ አድርገኝ ወደ ህግ ነው የሚሄደው ስትላየ ምን አባሽ ህግ ነው ወደዛ እንደዚህ አረጋግሻለሁ የምን ነው ቪዲዮ ሄዳችሁ ማለት ትችላላችሁ። መጀመሪያ ቪዲዮ ላይ ነው እና ኢንቪቴሽን ይሸጣችሁ ሰዎች ናችሁ። ይሄ እንግዲህ ምንድነው ግሩፕ ነው ማለት ነው። አብረው የሚሰሩት ግሩፕ ናቸው ማለት ነው። አንድ በሉ ብሎክ አይደለም ሌላ ሁሉ አደርግሻለሁ። አዳምጡ። እናንተ በህግ መጠይቃችሁ እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ተሽካል የሚያነጋግረን ነገር ህግ አትበይ። አያችሁ ይሄ ነው ማለት ነው። ይሄ ሰውዬ ሰውን ከመግደል ወደ ኋላ የሚመለስ ሰው አይደለም ማለት ነው። እዚህ ስርም እሱን የሚያውቁ ሰዎች እየጻፉ ነው። አሁን እንግዲህ በቃል ሄዳችሁ ማዳመጥ ትችላላችሁ ሙሉውን ቀስ ብላችሁ ማለት ነው። ሮበላ ትንሽ ልናገር ማስተዋል ኦኬ ይሄ መቼ ነው ሀሳብ እዚህ ጋር እስቲ ይቻላል ወንድሜ እሰጥሃለሁ። እሱ የዛሬ ሀሳብ ልስጥ ይቻላል ትሰጣለህ። አንድ ጠብቅ። ይኸው የኔ አላማ ይሄ ሰውዬ የዛተባት ሰውዬ ተይዞ ኮምፒውተሩም ሊመረመር ይገባል። የእሱ ግሩፖች እንዳለ ተይዞ ሊመረመር ይገባል ነው። ቀጥለ ይብሳ መቼ መሰለ ይሄ ቪዲዮውን ሰምቻለሁ። እንደውም ቆየ ወደ 2 ሳምንት ሆኗል አለ ቪዲዮን ማለት ነው። ይሄ ልጁንም ጠይቄዋለሁ። ልጁም ደግሞ ለሷ ከመጀመሪያ ጀምሮ ሼፍ ሰገሌታ ቱሬራ ጀቹላ ካናፊ ኩኒ ይሄ የሆነው የዛሬ 4 አመት በፊት ነው። ከአንዱ ዓለም ጋር ሳታገባ ወይ ደግሞ ከአንዱ ዓለም ጋር እጮኛ ሳትሆን በፊት ነው። በዚህ ቪዲዮ ላይ ነው የተረዳሁት ቀነኒ ምን ያህል የተማረችና ምን ያህል ደፋር ምን ያህል ጀግና ኮንፊደንስ
መሆኗ ነው በቪዲዮ ላይ ስትመለከት ማለት ነው። ደግሞ ምን አይል በጣም ቆንጆ በቃ በሁሉም እግዚአብሔር የፈጠራት ማለት ነው በዚህ ቪዲዮ ላይ። ሁለተኛ ላይ ደግሞ እሱም እንደዚህ ሲል ሳትበገር እውነቱን የተናገረች ነች። ነገር ግን የዛሬ 4 ዓመት በፊት የተደረገ ነው። ከዛን ወዲህ ሰው ይጣላል ይታረቃል እውነቱን ከፈለክ ማለት ነው። የዛሬ 4 ዓመት በፊት የተደረገውን ዛሬ እንደዚህ ነው ማለት በጣም ኃጢአት ነው። ተው አሁን እውነት አሁን እዚህ ላይ በተለይ ይሄ የምታወራው ፖለቲኮ ከንሽን ዱበቶም አፋን ኦሮሞቲን ዱበዳዲ ፈተመና ጎዳ ጃግኖታ ኬኛ ማሊ namni sirriidha namni artistoota hin kabaja intalli kun kan isheen duute አንዱ ዓለም ይረዳ በቃ አንዱ ዓለም ነው የገደላት። ከአንዱ ዓለም ቀጥሎ ደግሞ ወይ ይሄቱ ወይ ሰራተኛ ነው። የኦሮሞ ህዝብም የኢትዮጵያ ህዝብም ማወቅ ያለባቸው በቃ እዚህ ላቁም ተው። እቺ ልጅ በአንዱ ዓለም ነው ተገደለችው። ምንም ማወላወል ነገር የለም። እኔ ፋሚሊ ነኝ። እዚህ ውጪ አሁን ጥሩ እየተናገረ አንዱ ዓለም ነው በቃ አንዱ ዓለም ነው። አንቺ ነው ተረጋጊ። አሁን ብራዘር ቀጥል። ስለ ብሔር አይደለም ጉዳዩ። ስለ አንቺ ለምን ስለ ፖለቲካ ስለ ብሔር ታረጉታላችሁ? አሁን የልጅቷን እውነታ ይውጣ ነው አይደል እንዴ? በዛ አይን ሀሳብ መስጠት ያለባችሁ እንጂ አማርኛ ተምረ ምናምን አትበይ። ይሄ ምንም ዲቃላ ምናምን የሚያስብል ነገር እኮ አይደል? አንቺ ለምን ትጮያለሽ? ለምኛ እኮ ስለ ዘር አይደለም ስለ ፖለቲካም አይደለም። ይሄ አይመለከተንም እኛ። አሁን ግን ኤባ የሚናገረው እውነታው ይውጣ። የልጅቷ እውነት ይውጣ። ኦሮሞኛ ሰው ይገርማል። ኦሮሞነት ከአማራነት ሰው ይገርማል። ከንዱቴ እኙማ ሸላሚቲ ከንዱቴ ወሊገልቴ ነማቲን ዱቴ ዱጌ ማቻዬ ዳቄ ዳጄሴ ለዳቄ ፈዳ ሰከነስ ኤባ ኤባ ምን አለ መሰለህ አሁን እኛ የምንለው አንድ እሱ የሚገላት አይገላት አሁን እኛ የምናውቀው ጉዳይ የለም። ገብቶሃል አይደል? ተረዳኝ፣ አዳምጡኝ አንዴ። እሱ ይገላት አይገላት አሁን እሱ ገለዋታል እያልኩ አይደለም። እኔም አዳምጡኝ። እሱ ገለዋታል አሁን ቆይ አንዴ